የት አለ? ቡና አለ። ጀበናዋ ራሷ ታምራለች በጣም ያ በጣም ልዩ ናት። በጣም የለም ዘጋ። ጥያቄው መሰላችሁ አሁን ትንሽ ያከራከራል። ከመጽሐፍ ቅዱስ ላይ ነው ማነብልክ እና ስለሱ ነገር እንዴት ነው የምታስበው ነው የኔ ጥያቄ። ቆሮንጦስ ላይ ያለ ነው። ምን ይላል መሰላችሁ እዚህ ጋርና ትንሽ አሁን አንዳንድ ሰዎች ይሄ የሴት ጥላቻ ያላቸው ይሄንን አንስተው ያው ስለ ጥላቻ ሳይሆን ያው ይሄን አንስተው እንትን የሚሉ አሉ። ሴት ልጅ ዝቅ እንደማድረግ ሴት የራሷ ፍቃድ እንደሌላት የራሷ ነገር ማድረግ እንደማትችል ይጠቀሙበታል ብዙ ጊዜና ሰው ጋር ደግሞ ቆሮንጦስ 14 ቁጥር 34 ላይ ደግሞ ሴቶች በማህበር ያ ኦኬ ቻፕተሩ አንደኛ ቆሮንጦስ ምዕራፍ 14 ቁጥር 34 እንዲናገሩ አልተፈቀደላቸውም። ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ይላል። እስቲ በዚህ ነገር ላይ ዝም ይበሉ እንግዲህ ባሎቻቸውን ይጠይቁ በሚለው ላይ እስቲ ምንድን አስተያየት ያላችሁ እናንተ? በማህበር አይናገሩ ይላል። ይሄ ነው እንዴት ነው የምትተረጉሙት እናንተ በራሳችሁ? ኦኬ እዚህ ላይ ምንድነው ይሄ ቃል ምናልባት የተጻፈው አሁን 2025 ነን እና 2025 ማለት ሜቢ ጳውሎስ ለቆሮንቶስ ሰዎች መልእክቱን በጻፈበት ሰዓት ማለት 1900 ወይ ምናምን አመት ወይ 2000 አመት ሊሆን ይችላል ዴፊኒትሊ እና ብዙ ሪቮልቭ አድርገዋል። አሁን በፊት እኛ ሀገር ካልቸር የነበረው አባቶቻችን ማለት ሰከንድ ጄኔሬሽን ነው ወደኋላ ብንቆጥር የነበረው ኢቨን ኢትዮጵያ ውስጥ ያለው የባልና ሚስት እና አሁን ያለው እኩል አይደለም እና ኢቮልቭ ያደርጋል ባህል በተለይ መጅሊስ ነው ምናምን የሚባለው ይሄ ሙሉ ለሙሉ በመሸፋፈን ሴቶች መሸፋፈን ባህላቸው ነው። አሁን የሚባል አሁን በጣም የሚከረርበት እንትን አለ ሀገር አለ እንደሱም ግዴታ ማንዳቶሪ የሆነበት ቦታ አለ። እዛ ቦታ ላይ ተሸፋፍነሽ ምናምን መሄድ በቃ ማንዳቶሪ ነው። ያን ካልቸሩን ባህሉን ማክበር በጣም ኢምፖርታንት ነው እና ምንድነው የማየው በወቅቱ በቆሮንቶስ የሚባለው ከተማ ላይ እንዲህ አይነት ካልቸር ነበረ። ሴት ልጅ ወጣ ብላ እንደዚህ በጉባኤ መሀል መናገር አትችልም። ስለዚህ ያን ነገር ሪስፔክት ማድረግ ኢምፖርታንት ነው። አሁን በሌላ ክፍል ላይ ባሪያዎች ለጌቶቻችሁ ላይክ ለእግዚአብሔር እንደምትገዙ ለጌቶች እንዲገዙ ይመክራቸዋል። ቢኮዝ በወቅቱ የባሪያ ስርዓት ስለነበረ ስለዚህ ያኛውን ካልቸርን ምናምን ሪስፔክት ያደርጋል መጽሐፍ። ኢቨን ኢየሱስ ሲመጣ ባህያ ሲሄድ ምናምን ወደ ናዝሬት ምናምን እንደዚህ ይሄ በእንትን እንደ ካልቸሩ አይደለም። አሁን እዚህ ጋር ፖይንቱ ምንድን ነው? ይሄ መልእክት ሲጻፍ በነበረበት አውድ ነው ነገሩ የሚታየው። ሴትን የሚጨቁን ምናምን ሳይሆን ቅድም ነገርኩሽ እኮ ማለት ኢቨን በኢትዮጵያ ውስጥ በጊዜ ያለው እንትን ነው ያልከኝ ነው። ኢቨን ሙስሊም አልኩሽ እኮ
ሙስሊም አሁን ራሱ ሙስሊም አለባበስሽ በዛ ሶሳይቲ ስትኖሪ አለባበስሽ ማተር ያደርጋል። ስለዚህ መብቴ ነው ምናምን ማለት አትችይም። መብቴ ነው ምናምን ሳይሆን you need to respect the culture. ኢቨን አሁን አንዳንድ ቦታዎች ሆሊዴይ ስትሄጂ you need to get some information about the culture. ኦፌንሲቭ የሆነ ነገር ሊሆን ይችላል። አንቺ ኖርማል የሚመስልሽ ነገር ለዛ ካልቸር እዛ ሶሳይቲ ውስጥ በጣም ሰዎችን በጣም ለጠብ ሊጋብዝ የሚችል ሊሆን ይችላል። ለአንቺ ኖርማል አንድ ቦታ ላይ ተቀባይነት ያለው ነገር ሌላ ቦታ ላይ እንትን ሊሆን ይችላል፣ ሮንግ ሊሆን ይችላል። እና እኔ የማየው ሴትን ጭቁና ምናምን ሳይሆን በቃ በወቅቱ የነበረው ሶሳይቲ በስፔሲፊክ መልዕክቱ ለአሁን ጊዜ በአሁን ስንተረጉሞ አሁን ላለንበት ሶሳይቲ ያለውን እንትን ኮንቴክስት መጠበቅ ኢምፖርታንት እንደሆነ ትማሪያለሽ እንጂ የሴትን ብቻ በታችነት ወይም ደግሞ የሆነ ሌላ ኮኔቴሽን አትሰጭም። ቢኮዝ 2000 years ago ነው የተጻፈው ይህ መልዕክት። ስለዚህ it depends on the ካልቸራል ኮንቴክስቱን አንደርስታንድ ማድረግ ያስፈልጋል ብዬ አስባለሁ። ግን አሁን አንቺ የመጀመሪያው ደግሞ ጥቅስ የጠቀሽው አለ ሴት ለወንድ ተፈጠረች እንጂ የሚለው ምናምን፣ እሱ ትክክል አሁንም የሚሰራ ነው። አሁን ፌሚኒዝም የተለያዩ እንትኖች ምናምን ብሎ ኢንዳፕ ያደረገው ብዙ ፊሜል ሄድ እሱስ ምን ማለት ነው? ሴት ለወንድ ተፈጠረች ማለት እግዚአብሔር ዘፍጥረት ላይ መሄድ ነው ነው ስነ ፍጥረትን ማየት ነው ማለት። ስነ ፍጥረት የሚነግረው ምንድን ነው? አዳም ነው የመጀመሪያ የተፈጠረው። ከአዳም ደግሞ ከጎኑ ወስዶ ሔዋን የተፈጠረችው። ስለዚህ ረዳት ሆነው ዘንድ ነው የተፈጠረው። ስለዚህ ሴት ለወንድ ነው የተፈጠረችው። ስለዚህ ያ ማለት ግን የሴንት ቫሊዩ የሚያሳንስ ምናምን አይደለም። ግን እንትንን ማወቅ ፐርፐዝን ማወቅ ማለት ሴትና ወንድ አንድ ላይ በሚኖሩበት ጊዜ ኮምፒት ለማድረግ ሳይሆን ኮምፕሊመንት ለመሆን ይሄ አንድ ላይ በጋ ማለት እንደ አሴቲኝ ወቅ የሆነ እኩል ነን፣ አንድ ነገር እኩል ነን፣ ተመሳሳይ ነን፣ ምንም ልዩነት የለንም ምናምን አይነት ነገር ከሆነ ዋዘ ፖይንት ደግሞ አብሮ መኖሩን ብለሽ ትያለሽ። ቢኮዝ ሁሉም የተፈጠረበትን አላማ ካወቀ ኢቨን የሰው ልጅን ራሱ ስታየው ለምን እንደተፈጠረ ስናውቅ ነው ህይወት ትርጉም የሚሰጠው። ለምሳሌ እኔ የተፈጠርኩት ሯጭ ለመሆን ከሆነ የተፈጠርኩት አንድ ነገር የተፈጠርኩበትን አላማ ሳገኘው ነው ሰክሰስፉል የምሆነው። ለምሳሌ ሙዚቀኛ የሆነ ሰው ሙዚቃ ቢል ወይ ሯጭ በሆነ በቦታው ሲሆን ሁላችንም የተፈጠርንበትን አላማ ስናውቀው ሰክሰስፉል እንሆናለን። እንዲሁም ደግሞ ላይክ ወን ኮምስ ቱ የሂውመን ኔቸር ጄኔሲስን ስታዩ ተፈጥሮን ስታዩ ሴትና ወንድ ኦኬ የኔ ሮል ላይክ when I become a wife, when I become husband የሚለውን ሰው ሲያቅ ሰክሰስፉል ይሆናል። ግን ሮል ኮንፊውዥን ካለ ላይክ ለምሳሌ ዶክትሪኔትድ ቢሆን ላይክ በሜንስትሪም ሚዲያ ባለው ፌሚኒዝም ምናምን ኢንስቴድ ኦፍ ቢካዝ አንዳንድ ጊዜ ማነው ቲች የሚያደርገን ማለት ነው። ቢካዝ ሰው ምንድን ነው የሆነ እቃ ስንገዛ ማኑዋሉን ማየት በጣም ትክክል ተገቢ ነው። ማኑዋሉን ስናየው እንዴት ፈንክሽን እንደሚያደርግ ያሳየናል። ስለዚህ ላይክ እኔ ክርስቲያን ነኝ። ስለዚህ የእኔ ማኑዋል ባይብል ነው። ስለዚህ ባይብል ሊያሳየኝ የሚችለው ወንድ ምን መሆን እንትን እንደሆነ የቤት ራስ እንደሆነ፣ የወንድ ደግሞ ራስ ደግሞ ክራይስት እንደሆነ ይነግረናል። ስለዚህ ይሄ ከዚያም ሚስት ደግሞ ቀጥላ ትመጣለች። እዛን ልጆች እንደዚህ የፋሚሊ ሄራርኪውን ሲጠብቅ ሄልዝ ይሆናል። አዘርዋይስ ግን ሮል ሜስአፕ ሲሆን ሮልን ብቻ ሳይሆን በቃ ጀስት ወደ ኮምፒቴሽን ውስጥ ይገባል። ሰው ላልተፈጠረበት ነገር ላይ ደግሞ እንትን ሲል ሴትም እንትን ዲሳትስፋይ ጀምራለች። ሀፒ መሆን ላይክ ቦታውን ራሱ ብትይዘው ማለት ነው። ላይክ አንዳንድ ዊክ የሆኑ ወንዶች ሮል እንትን ስዋፕ ሊያደርጉ ይችላሉ። ሮል ስዋፕ ሲሆን ሴቷ ምን መሆን ትጀምራለች? ኦቨር በርደን መሆን ትችላለች፣ ዲሳትስፋይ መሆን ትችላለች። ላይክ ሺ ማይ ኖት ፊል ላይክ ወመን በቃ ጀስት እንዲህ ማድረግ ሲኖርበት እንዲህ ምናምን ልትል ትችላለች። ሺ ውስጥ ማለት ኮምፕሌን ማድረግ ትጀምራለች። ስለዚህ ሰው የተፈጠረበትን ማወቅ ጥሩ ነው። ቅድም እንዳነሳሽው
ሴት ልጅ የተፈጠረችው ለወንድ ነው የሚለው ኢትስ ኖት ሳምቲንግ ላይክ ኔጌቲቭ ነገር አይደለም። ያ ማለት የሴትን ቫሊዩ የሚያሳንስ ነገር አይደለም። ኢቨን ፍሬንድሺፕ ላይ የአንቺን ቫሊዩ አንድ ሰው ሲያውቅ ቤነፊት ያደርጋል። ፍሬንድሺፑ በጣም ሚኒንግፉል ይሆናል። ግን ፎር ግራንትድ ስትወሰጂ እንትኑ ይጠፋል ማለት ያለው ነገር ፎር ግራንትድ መወሰድ ምና የአንቺን ቫሊዩ የማይገባው ሰው ጋር መሆን በቃ ይደው ዋንቴድ እና ግን የአንቺን ቫሊዩ የሚያውቅ ሰው ጋር ግን ኢት ወርክስ በጣም ቢዩቲፉል ዩል ቢ ብለሲንግ ፎር ዛት ፐርሰን እና እኔ እንትን ነው ጤነኛ አመለካከት ነው። ግን አተረጓገሙ ኔጌቲቭ ሊከስ አተረጓገሙ በጣም ወሳኝ ነው። ይህ ማለት ሴትነትን የሚበድል ወይም የሚጨቁን ወይም ደግሞ ሴትነትን የሚያሳንስ አይደለም። እግዚአብሔር ከተፈጠራቸው 6 days ፍጥረት ላይ ሲያሳልፍ ሁሉም መልካም ነበር፣ ሁሉም መልካም እንደሆነ አየ ነው የሚለው እና የፈጠረው ፍጥረት ቢዩቲፉል ነው፣ መልካም ነው። ኢትስ የእኛ አመለካከት በጣም ብዙ ኮራፕት የሚያደርጉ አመለካከታችን አሉ። በአሁን ሰዓት በተለይ ደግሞ ብዙ ኢንፎርሜሽን በእጃችን ስላለ ኢንፎርሜሽን በጣም ሚስኢንፎርም ለመደረግ ባያደርግም የሆነ ነገር ሲባል በጣም በተቀነባበረ መልኩ ከተነገረው እውነት ነው ብሎ የመያዝ አለ። ራሱን የቻለ ራሱን የመመርመር ነገር አያደርግም። የሌዚነስ እና ምናና እኔ የማየው እንደዛ ነው። ፖዚቲቭ ነው። ግን ዌይ ዊ ቴክ ኢት ሮንግሊ ከወሰድ ነው እንትን ሊሆን ይችላል። በእውነት በጣም በቃ ካሰብኩት በላይ ነው የመለስክልኝ። በጣም ናይስ በቃ